ጸሐፍትነት ፈሪሳዊ መች ሊያስብል ሰማያዊ። አረ ለምን እሷን ብቻ መምህሩንም ማሳሳቻ ኢየሱስን ሊያሳጡት የሰው ጉድለት ሊያገኙበት። መምህር ሆይ ይህች ሴት አመንዝራ ተይዛለች፣ ሕጉ ያዘናል እንድንወግራት። ግን አንተሳ ምን ትላለህ? ኃጢአተኛን ትደግፋለህ? የሰው ተነኛ አጣሪዎች፣ ጻድቅ መሳይ ኃጢአተኞች። መምህሩማ ጥበበኛ መቼ እንደ ሰው ሐሰተኛ። ጎንበስ ብሎ በምድር ጽፎ ሁሉን ሰምቶ ልብን አይቶ ፈቃድ ሰጠ ቀና ብሎ ተመልክቶ። ከእናንተ ያልበደለ ኃጢአትንም ያልሰራ ድንጋይ ያንሳ ለወገራ። ይህን የሰማ ልቡ ደማ፣ ሕሊናውም ተወቀሰ። ክሱን ጥሎ ሽሽት ያዘ። ሁለት ብቻ ከዛ ሁሉ ባለ ምሕረት ባለ ኃጢአት ተፋጠጡ ፊት ለፊት። እኔም አልፈረድኩብሽም፣ ኃጢአትን አታድርጊ ካሁን ዳግም አላት እንጂ የኛ ጌታ መቼ ገፋት ለአንድ አፍታ። እንኪያስ ታዲያ ምን ይባላል? እግዚአብሔር ሲመርጥ ከጎን ከሳሽ፣ ጌታ ሲያጸድቅ በስቶ ኮናኝ። ከእግዚአብሔር ፍቅር የሚለያይ እስካልጠፋ ምድር ላይ ልብን ማጽናት አለቱ ላይ። ለነገሩ ጳውሎስም እንዲህ አለ፣ የልቡንም ተናገረ። ከኃጢአተኞች ብሆን ዋና፣ ከቅዱሳን አነስተኛ፣ ብዙ ፍቅሩን በእኔ ገልጦ ምሕረቱንም አስበልጦ ጸጋውንም አስቀምጦ ሐዋርያው አደረገኝ እኔን መርጦ። ጌታ ማዳን ልማዱ ነው፣ ወንጌልም መልካም ዜና ነው። የዲያብሎስ ዕጣ ፈንታው ጥርስ ማፋጨት፣ መንጠራራት፣ ማደናገር፣ ማሰናከል፣ የጌታን ሥራ ማጣጣል። እኛ ሐሳቡን አንስተው መንፈራገጡን እሱ አይተውም። ያኮረፈ ብዙ ይላል፣ ተራ ወሬም ይናገራል። እኛ አይመጥነንም ይሄ። እስቲ ያስቡት፣ አንድ ሰው ጭልም ካለው ከድቅድቁ ኃጥእ ወጥቶ ወደ ብርሃን ወደ ድንቁ አንዲትም ነፍስ ስትፈታ እላይ ሰማይ ታላቅ ደስታ፣ ሰይጣን ሰፈር ግን ጫጫታ። መሆኑማ መች ይቀራል፣ ከዚህም በላይ ይሸበራል። ኧረ ገና ይናወጣል። ኧረ ጌታ ድንቅ ይሰራል፣ ብዙዎችን ይማርካል። የዲያብሎስ መንግስቱ ይናዳል።